ውብ የተፈጥሮ ጸጉር የማይፈልግ የለም መቼስ። ያማረ የተስተካከለ ስናየው ደግሞ ቆንጆ የሆነ ጸጉር የራሳችንን የሆነ ጸጉር የማይፈልግ የለም። ስለዚህ በዛሬው ቪዲዮአችን የምንመለከተው ጸጉራችን እንዲረዝምና እንዳይሰባበር የሚረዱንን 3 ነጥቦች ይሆናል። ሶስተኛው ነጥብ ለብዙዎች አዲስ ሊሆን ይችላል። ቪዲዮውን ላይክ በማድረግ ጀምሩ። አብረን እንየው። አንደኛ፣ ተፈጥሯዊ ቅባት አጠቃቀም። ይህ ማለት በተፈጥሮ የምናዘጋጃቸውን ቅባቶች በቤት ውስጥ አዘጋጅተን መጠቀም ሊሆን ይችላል። ለምሳሌ የሮዝመሪ ቅባት፣ የቡና የሻይ ቅጠል ቅባትን የመሳሰሉትን ቅባቶች አዘጋጅተን በራሳችን በቤት ውስጥ መጠቀም ሊሆን ይችላል። ሁለተኛው ደግሞ እዚሁ ላይ ተፈጥሯዊ ቅባት ስለምንለው የመጀመሪያው ዘዴ የሮዝ ውሃ በመጠቀም ሊሆን ይችላል። እነዚህ ውህዶች ለጸጉር እድገት በጣም ፈጣን ለውጥ ያመጣሉ። አዘገጃጀቱ ሮዝመሪን አዘጋጅተን የፈላ ውስጥ አንተክተን በእቃ ውስጥ በማድረግ ጸጉራችንን ከስር ጀምሮ እንዲረጥብ ማድረግ። የሮዝ ውሃን በተመሳሳይ የሮዝ ውሃን ማዘገጃጀት የፈላ ውስጥ ሮዝን በመቀቀል አጥልለን ለጸጉራችን እንዲሆን ማድረግ። ይህም በማድረግ ጸጉራችን በተፈጥሯዊ መንገድ መንከባከብ እንችላለን ማለት ነው። ስለዚህ ይህንን ውህድ በመጠቀም ጸጉራችን ያማረ ውበቱን የጠበቀ ተፈጥሯዊ ይዘቱን የያዘ መሆን ይችላል ማለት ነው። በቀላሉ ጸጉራችን እንዳይሰባበርና እንዲረዝም ይረዳናል ማለት ነው። በመቀጠል ሁለተኛው ጸጉር አበጣጠር ዘዴያችን። ሁለተኛ ደግሞ ጸጉራችን የምናበጥርበት መንገድ። ጸጉራችን ሲበጠር ሁልጊዜ ከጫፍ ጀምራችሁ ወደ ታች ላይ መሆን አለበት። ጸጉራችን በጣም ደረቅ እያለ አለማበጠር። ጸጉራችን ደረቅ ሆኖ ካበጠርነው ይበጣጠሳል። ጸጉራችን በቀላሉ እንዲረግፍ ይሆናል። ስለዚህ ጊዜም ጸጉራችንን ስናበጥር እርጥበት እንዲነካው ማድረግ ይኖርብናል። ለምሳሌ አንደኛ ላይ ያየነው የሮዝመሪ ውሃ ወይንም ደግሞ የሮዝ ውሃን በመጠቀም ማርጠብ እንችላለን፣ ወይም ደግሞ በውሃ ወይም በኮንዲሽነር አጥበን መታጠብ እንችላለን ማለት ነው። እንደዚህ በማድረግ ጸጉራችንን ማበጠርን እንዳይበጣጠስና ረጅም ጤነኛ ጸጉር እንዲኖረን ማድረግ ይቻላል ማለት ነው። ሶስተኛውና ለሁላችንም አዲስ የሆነው የሌሊት እንክብካቤ ሶስተኛ ዘዴያችን ማለት ነው። ጸጉራችንን የሌሊት እንክብካቤ ማለት ጸጉራችንን ቀን እንደዋልንበት አለመተኛት። ለምሳሌ ጸጉራችንን በስርዓት ወይም ትዊስት ወይም ደግሞ ሹሩባ ሰርተን ወይም ደግሞ በቦኔት ጠቅልለን መተኛት ይኖርብናል ማለት ነው። ይህንን ካደረግን ጸጉራችን እንዳይሰባበርና ጤንነቱን ጠብቆ ረጅም ጸጉር ያማረ የተዋበ ጸጉር እንዲኖረን ይረዳናል ማለት ነው። ስለዚህ ውዶችዬ ቪዲዮን ከወደዳችሁት ሌላ ጠቃሚ ምክር ይዤላችሁ እንድመጣ ዘዴዎች ይዤላችሁ እንድመጣ ይህን ቪዲዮ ሰብስክራይብ በማድረግ ሌላ ምርጥ የውበት መረጃ ይዤላችሁ እመጣለሁ። እስከዚያው ደህና ቆዩኝ። አመሰግናለሁ።